ሰላም ጤና ይስጥልኝ የእግር ኳስ ጥበብ ማማ ለሆናችሁት ለሰሜን ለንደን ኩራትና ለቀያዮቹ መድፈኞች ቤተሰቦች በሙሉ የኤምሬትስ ስታዲየም እውነተኛዎቹ ባለቤቶችና የዚህ ታላቅ ክለብ የልብ ትርታዎች ወደ ሆናችሁበት ቻናላችን በደስታ መጣችሁ። ዛሬ በሰሜን ለንደን ሰማይ ስር የወጡት መረጃዎች እጅግ አስደሳች፣ አስገራሚና የክለባችንን የትልቅነት ምኞት ዳግም ያረጋገጡ ናቸው። ክለባችን በአውሮፓ እግር ኳስ አናት ላይ ለመቀመጥና ዋንጫዎችን ወደ ኤምሬትስ ለመመለስ በዝውውር ገበያው ላይ ትልቅ አብዮት እያካሄደ ይገኛል። ዛሬ በአርሰናል ዙሪያ የተሰሙትን ትኩስ ዜናዎችን ጥልቅ ትንታኔዎችን ይዘንላችሁ ቀርበናል። በቀጥታ ወደ ዝርዝሩ እናልፋለን። በመጀመሪያ ደረጃ በሰሜን ለንደን ትልቅ የምስራች ተሰምቷል። አርሰናል የኒውካስትል ዩናይትዱን ድንቅ አማካይ ብሩኖ ጉማሬሽን ለማስፈረም በ75 ሚሊዮን ፓውንድ ጥቅል ዋጋ ከክለቡ ጋር ሙሉ ስምምነት ላይ ደርሷል። ይህ ዝውውር ለአርሰናል እጅግ ወሳኝና የቡድኑን አማካይ ክፍል ወደ ላቀ ደረጃ የሚያሸጋግር ነው። ብሩኖ ጉማሬሽ በፕሪሚየር ሊጉ ያለው ልምድ፣ ኳስን የማሰራጨትና ጨዋታን የመቆጣጠር ብቃቱ ለአርሰናል የአማካይ ክፍል ፍጹም የሆነ ጉልበት ይጨምራል። ተጫዋቹ በቅርቡ የሕክምና ምርመራውን እንደሚያደርግም የሚጠበቅ ሲሆን ይህ ዝውውር ክለባችን ለዋንጫ ያለውን ዝግጅት በግልጽ ያሳየበት እርምጃ ነው። የዕለቱ ትልቅና መላውን ዓለም ያስደነገጠው ዜና ደግሞ ከሪያል ማድሪድ ኮከብ ቪኒሺየስ ጁኒየር ጋር የተያያዘው ነው። ቪኒሺየስ ከሪያል ማድሪድ የቀረበለትን አዲስ ውል ውድቅ ማድረጉን ተከትሎ አርሰናል ይህንን ታላቅ ኮከብ ወደ ኤምሬትስ ለማምጣት ባንክ እስከ መስበር የሚደርስ ትልቅ የገንዘብ አቅርቦት ማዘጋጀቱም ተረጋግጧል። በአርሰናል የአልባሳት ክፍል ውስጥ ያሉ ተጫዋቾች ጭምር ዝውውሩ ሊጠናቀቅ እንደሚችል እርስ በርሳቸው እያወሩ መሆኑን ተሰምቷል። በሚቀጥሉት ጥቂት ሰዓታት ውስጥ ከተጫዋቹ ወገን የመጨረሻ ምላሽም ይጠበቃል። ቪኒሺየስ ጁኒየር ወደ አርሰናል ከመጣ የቡድናችን የፊት መስመር በአውሮፓ ብቻ ሳይሆን በዓለም ላይ አስፈሪና የማይገታው እንደሚሆን ጥርጥር የለውም። በሌላ በኩል ማንቸስተር ዩናይትድ የእኛን ተስፈኛ ወጣት ተከላካይ ማይልስ ሉዊስ ስኬሊን ለማስፈረም ከፍተኛ ፍላጎት ማሳየቱን ተከትሎ ዘ ኢንዲፐንደንት የአርሰናል አስተዳደር ፈጣንና ጠንካራ ምላሽ ሰጥቷል። ክለባችን ተስጦውን አሳልፎ ላለመስጠት የ60 ሚሊዮን ፓውንድ የዋጋ ማስተማመኛ መቁረጡን ታውቋል። ይህ ውሳኔ አርሰናል ወጣት ተስጦዎችን ለመጠበቅና ለተቀናቃኞች በቀላሉ እጅ እንደማይሰጥ ያሳየበት ትልቅ ማሳያ ነው። ከተከላካይ ክፍል ጋር በተያያዘ ክለባችን ቀደም ሲል ይፈልገው የነበረውን በአሁኑ ወቅት በስፖርቲንግ ሊፕዚግ የሚገኘውን የ21 ዓመቱን የቀኝ መስመር ተከላካይ ኢቫን ፍሬሲኔዳንን በድጋሚ ማጤን መጀመሩ በፖርቹጋል ጋዜጦች በኩልም ተዘግቧል። ያው ስፖርት እንደገለጸው ከሆነ ይህ ደግሞ በቡድኑ ውስጥ ጥልቅ የሆነ የተከላካይ ስብስብ ለመፍጠር የታለመ ስራ ነው። በተጫዋቹ ሽያጭ በኩልም አርሰናል የ32 ዓመቱን ተጫዋች ክርስቲያን ኖርጋርድን በ7 ሚሊዮን ፓውንድ ለኤቨርተን ለመሸጥ በመርህ ደረጃም ተስማምቷል። ይህ ውሳኔ እድሜያቸው የገፉ ተጫዋቾችን በመሸጥ በቡድኑ ውስጥ ለአዳዲስና ወጣት ተጫዋቾች ቦታ ለመክፈት የሚረዳ ብልሃተኛማ አካሄድ ነው። በመጨረሻም ለደጋፊዎች ሌላ ተስፋ ሰጪ ዜና አለ። አርሰናል ለአዲሱ የውድድር ዘመን ያዘጋጀውን ማራኪ የሆኑ ሶስተኛ ማሊያውን በደብሊን ከሪያል ቤቲስ ጋር በሚያደርገው የወዳጅነት ጨዋታ ላይ ለመጀመሪያ ጊዜ ለብሶ ወደ ሜዳ እንደሚገባም ተረጋግጧል። ይህ ጨዋታ አዲሶችን ፈራሚዎቻችንንና የቡድናችንን አዲስ ገጽታ የምናይበት ልዩ አጋጣሚም ይሆናል። እንግዲህ የመድፈኞቹ ቤተሰቦች የዛሬው የአርሰናል መረጃዎቻችን እነዚህን ይመስሉ ነበር። የእናንተን ስሜትና አስተያየት መስማት እንፈልጋለን። ብሩኖ ጉማሬሽ በአርሰናል አማካይ ክፍል ውስጥ የሚጠበቀውን ለውጥ ያመጣል ብላችሁ ታምናላችሁ? የቪኒሺየስ ጁኒየር ዝውውርስ እውን ይሆናል ትላላችሁ? እንዲሁም ማይልስ ሉዊስ ስኬሊን በ60 ሚሊዮን ፓውንድ መቁረጣችንን ትደግፋላችሁ? ያላችሁን ሀሳብ በኮሜንት መስጫው ላይ አጋሩን። ቪዲዮ ላይክ እና ሼር ማድረግ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። በሌላ ቪዲዮ እስከምንገናኝ ሁሌም አንድነት፣ ሁሌም ጥንካሬ፣ ክብር ለለንደን ኩራት ለአርሰናል ይሁን።